በብፁዕ አባታችን አቡነ ኤርምያስ ሰሜን ወሎ፣ ደቡብ ወሎና በአማራ ብሔራዊ ክልላዊ ዞን የኦሮሞ ልዩ ዞን አህጉረ ስብከት ሊቀ ጳጳስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የተከበራችሁ የኮምቦልቻና አካባቢው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች የሆናችሁ በሙሉ በቃሉ ወረዳ 028 ቀበሌ የሚገኘው የወረብቾ ደብረ ጽባህ ቅዱስ ጊዮርጊስ ቤተክርስቲያን ህንፃ ቤተክርስቲያኑ በዘመን ርዝማኔ ብዛት ሊፈርስ በመቃረቡ ምክንያት በአዲስ መልክ እንዲሰራ በብፁዕ አባታችን አቡነ ኤርምያስ ሰሜን ወሎ፣ ደቡብ ወሎና በአማራ ብሔራዊ ክልላዊ ዞን የኦሮሞ ልዩ ዞን አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል መልካም ፈቃድ የህንፃ አሰሪ ኮሚቴ ተቋቁሞ ወደ ስራ የገቡ ስለሆነ በዚህ ህንፃ ኮሚቴ የገጠሪቷን ቤተክርስቲያን በማገዝ ረገድ ምዕመናን የተለመደ መንፈሳዊ ትብብራችሁን መንፈሳዊ ስራ እንድትሰሩ በተለይም ይሄ ጥንታዊ ቤተክርስቲያን ስለሆነ ጥንታዊነቱን ለመመለስ ታሪካዊነቱን ለመመለስ የብዙ ቅርስ ባለቤት መሆኑን አውቃችሁ ተረድታችሁ ድጋፍ እንድታደርጉ በልዑል እግዚአብሔር ስም መልእክቴን አስተላልፋለሁ።